አሜን። ኢየሱስ ለዘላለም ዓለም አረ ለጌታ ክብር ይሁን። እግዚአብሔር መስካሪ አድርጎኛልና ሊመሰክር መጥቻለሁ። አሜን። የሚሆነው ነገር ሲያጣ የማይሆነውንም ይሆናል። ጌታ ይባረክ። አሜን። ልጄ ታመ የመጀመሪያ ልጄ ታመ ቤት ውስጥ በጣም ስቃይ አይተን ነበር። ምንድነው የታመመችው? ጭንቅላቷ ላይ ሙሉ ጸጉሯ ላይ ብጥ ብሎ ወጥቶ ፈርጦ ሙሉ ጭንቅላቷ ይገማል። ወላጅ አባት እንጂ ጠጋ ማለት ሌላ ሰው ጠጋ ማለት አይችልም። በጣም ይገማል። ብዙ ነገር መግል ወጥቶ ጠብጠብ እያለ ወደ ሌላ ሰው እንዳይት በሻሽ እንዲሁ አስረ ነው ቤት ውስጥ የምትቀመጠውና እኔ ጤና ባለሙያ ነኝ። ሐኪም እንግዲህ ብዙ ነገር ይመረምራል፣ ብዙ ምርመራ ያደርጋልና ጎግል ሰርች እያደረኩ ኬዙንና ምን ማኔጅ እንደሚደረግ እያየው ነበርና ብዙ ትግል አድርጌያለሁ። ከኔ የተሻሉ ሰዎችን እያማከርኩ ነበር። የምናደርገው መድኃኒቶች ሁሉ ምንም ለውጥ አላመጣም። መጽሐፍ ላይ ያቺ ሴት በባለ ብዙ መድኃኒቶች ጋር ሄደ ገንዘቧን ጨርሰ ወደ ኢየሱስ መጥተህ እንደተፈወሰች መጽሐፉ ላይ በደንብ አድርጌ ውስጤ አድርጌ አንብቤ ነበርና አጋጣሚ ሰይጣን እያዘገየኝ ወደዚህ እንዳላመጣ ሲከለክለኝ ነበርና አጋጣሚ ተጠቅሜ ወደዚህ ከኔ ጋር መጣች። ልክ እንደመጣች እዚቹ መሀል ላይ የተቀመጥነው እኛ ግን ጭንቀት የነበረው ጸጉሯ ላይ የወጣው ይባል ስለነበረ ነው። ግን ሌላ ጠላት ያዘጋጀው ሞት አልፏል። አልሞትም ባይ አልሽና አልሞትም አለች። ከዛ ያ የሞት መንፈስ ወድቆ ሄዳ አሁን የሚታየው ጤንነቷ በጣም ከነበረበት የተሻለ በትምህርቷም ጎበዝ ነበረች። አሁንም በጣም ጎበዝ የሆነ ጸጉሯ ድሮ ከነበረው በላይ ሰው ሁሉ እንደው ምን ድረስ ስለነበረው ይላጭና ሌላ ጸጉር ይበቅላል መድኃኒት ለመቀባትም አይመችም እየተባለ ነበርና አይ ጸጉሯ አይላጭም ብለን እዚህ መጣን። እዚህ ጋር ቃል ወጣ፣ ሞት ተባረራ። ከዚህ ዘይት ይዘን የሄድነውን ነገር ሐኪም እንደሚያዝ መድኃኒት ጠዋትና ማታ እያደረግን ነበር። ማታ ያደረግነውን ጠዋት እየታጠበች ማታ ያደረግነውን ጠዋት እየታጠበች አንድ ምልክት በሌለበት ንጹህ ናት። ሃሌሉያ! እኔን ያደረገ ጌታ ይባረክ። አሜን። በእውነት ፈውሱን ያመጣ ጌታ ለዘላለም ይባረክ። አሜን። ክብር ሁሉ ለኢየሱስ ይሁን። አሜን። የሚገርም ነው። ጌታ ለዘላለም ይባረክ። በጣም የሚገርም አሁን ሲነገር ቀላል ነገር ይመስላል። ጸጉሯ ተነቅሎ እየወጣ ነበር። መቼ እንደበቀለ ሳይታወቅ ሙሉ ጸጉር ነው የሆነው። ኢየሱስ ጌታ። ሃሌሉያ! እዚህ ጋር እቺን የሚነስተው ትንሿ አንድ 100 ml የሚትሆን ዘይት ከዚህ ሲነስ ቀላል አይደለም። በጣም ዋጋ ያለው ሚዛን የሌላ ከባድ ነገር ማድረግ የሚችል ዋጋ ያለው ዘይት ነው። አሜን። ዋጋ ያለው ጌታ ክብር ይሁን። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ይባረክ። ይሄንን ሲል ዘይት ሲል ሌላ እኛ ቤት የሚጠቀም ዘይት አይደለም። በቀራንዮ መስቀል ላይ ደሙን ጠብ ያደረገው ኢየሱስ ስሙ የተጠራበት ነው። አሜን። ስሙ የተጠራበት ሃሌሉያ! ስለዚህ ጌታ ክብር ይሁን። የስሙ ኃይል ያለበት ጎባጣውን ቀና የሚያደርግ ሬሳውን የሚቀሰቅስ የክርስቶስ ኢየሱስ የስሙ ኃይል ያለበት አሜን። ስለዚህ በእኔ ቤት ላይ የሞትን አዋጅ አባሯል። አሜን። ኢየሱስ ክርስቶስ ጌታ። በጣም የሚገርም ነው። የሞት ጥላ ነው የተገፈፈው። የሆነ ጨለማ ቤት ላይ ብርሃን ሲበራ ጨለማው እየሄዳ እንደሚጠፋ የሞቱን ጥላ ገፎ ያባረረው ኢየሱስ ለዘላለም ይባረክ። አሜን። አሜን። ሃሌሉያ! አሜን። ክብር ለኢየሱስ። ጭብጨባ ለዚህ ለኢየሱስ ክብር ይሁን። ሃሌሉያ! ልቧን እያፈና ባልታሰበበት ሰዓት ላይ ልቧን እያፈና ይሄዳል፣ ይመጣል፣ ያ ነገር ነበር። እዚህም ቃል ወጥቶላት ነበር።
ይሄ ነገር አሁን የለም። ሙሉ ሙሉ ድናለች። ጌታ ለዘላለም ይባረክ። ኢየሱስ ክርስቶስ ጌታ ተባረኩ። በሌላ ከባድ ደስ የሚል እግዚአብሔርን በዙፋኑ ከፍ የሚያደርግበት ምስክርነት ላይ የሚገናኝ ጌታ ይባርካችሁ። አሜን። ኢየሱስ ክርስቶስ ጌታ በጌታ በኢየሱስ ክርስቶስ ፈውሷ የጸና ይሁን። ድናት ይቅር፣ አዋጅ ይገልበጥ፣ ቀንበር ይሰበር፣ ትልቅ ሰው ትሁን በኢየሱስ ክርስቶስም። ያው በሆነ በእግዚአብሔር ፊት ላይ ትድግ። የትኛውም ነፍሷን የሚፈልግ አውሬ ሞት ይሁን፣ በክርስቶስ ሞት ይሁን። ዘመኗ ሕይወቷ በጌታ ቤት ላይ ይደግ። ለክርስቶስ ትፈለግ፣ ለክብር ትፈለግ። በክርስቶስም ድናት ይቅር።